ስትሞት ሚዲያ ሽፋን ሊሰጥ ይችላል። የአበባ ጉንጉን በጣም ብዙ አበባ ሊመጣል ይችላል። ኢን ሚሊየንስ ህዝብ ወጥቶ ሊቀብር ይችላል። በሚሊዮን የሚቆጠር ህዝብ ከሚቀብር አንድ ከሰማይ መልአክ ቢቀበል ይሻላል። የሚሸኝ ሰው ተቀባይ አይደለም፣ ጉድጓድ ያደርሳል እንጂ ተቀባዩ ሌላ ነው። ከሚቀበሉን ወገኖች ነው እንጂ ልንሆን የሚገባው ከሚሸኙን አይደለም። አውሬ የበላው እኮ አለ፣ ግን ጻድቅ ሊሆን ይችላል። ጎርፍ የወሰደው ነው ጻድቅ ሊሆን ይችላል። አስከሬኑ አፈር ያላገኘ ሊኖር ይችላል፣ ግን ጻድቅ ሊሆን ይችላል። ገብቷል? አንተ እኮ ሚሊዮን ህዝብን ቢቀብር አትሰማም፣ አለቀሰ አላለቀሰም አትሰማም። ግን ሟች ነን። አንድ ነገር ልናውቅ የሚገባው ሟች ነን። ከሞት በኋላ ህይወት አለ። ያንን ህይወት ለማግኘት ትሉ ከማይንቀላፋበት ጨለማው ከማይገፋበት ዘላለም እስከ ከሌለው ህይወት ለመዳን እግዚአብሔርን ማድመጥ አለብን። እግዚአብሔር ደግሞ ምንድነው ያለው? ግብረ ሰዶምን ይጸየፋል። ይገደሉ ደማቸውን በላያቸው ላይ ይሁን ያለው። እግዚአብሔር የሚጠላውን ልጠላ ይገባል። ስለዚህ የሃይማኖት ሀገር ሆና ኢትዮጵያ እነ ኢራን እኮ ስቅላት አረብ ኤሚሬት የማትቀበለው እነ ዩጋንዳ የማይቀበሉት ሞት የሚያውጁት ኢትዮጵያ ከነዛ አትበልጥም። ስለዚህ ኢትዮጵያ የሆነ ደግሞ እዚህ ውስጥ ተሳትፎ ማድረግ በአንድም በሌላ ፍጹም የበደሉን በደል ያበዛልና መርገምትም ለልጅ ልጆች ጭምር ያመጣል።